የተጣሉበት ርዕስ በዛ ነው። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ ያስቀየምኩ ነገር አለ። አዎ እንደጠፋሽ ታውቂያለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ ምናምን? ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። አረ የመረለኝ ጋር ነኝ ከች በይ። አሁን ነኝ ከኔ ጋር እንደዚህ እንዳትወር ኤርሚ። አረ ዝም በይ በእናትሽ። እመጣለሁ ያለበት እመጣለሁ። እዚህ ጋር ነው። እንደዚህ አይነት ቪዲዮ ሳይቻለኝ በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔር። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ከመለያየታቸው ዜና በኋላ ምን አይነት ሙድ ውስጥ ይገባሉ የሚለው ብዙዎች የጠበቁ ቢሆንም አዶናይ ግን አሁንም ትኩረቱን ወደ ስራ ያደረገ ይመስላል። የዓመት ሪከርድ ሰበረች። እንደገና ደግሞ ወደ 120 ዩኒቨርስ። ሰላም እንዴት ናችሁ? ዮናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። እንዳትደነግጡ፣ ይሄ አዲስ አካውንታችን ነው። ያኛው ትልቁ አካውንታችን ምክንያቱ ባልታወቀ መንገድ ለጊዜው መጠቀም አንችልም ማለት ነው። ምናልባትም እስከ ወዲያኛው ላንጠቀምበት እንችላለን ያኛው አካውንት። እኛ ግን አናቆምም። በዚህ አካውንታችን በዚህ አዲስ አካውንት እንቀጥላለን። ይሄ አዲሱ አካውንቴ ሰብስክራይብ እያደረጋችሁ 1000 አድርሱትና ዩቲዩብ ይወቀን ማለት ነው። እና ጋይሶች ቀጥታ ወደ ቪዲዮአችን። እንደዚህ አይነት ቪዲዮ ሳይቻለኝ በጣም ቆይቻለሁኝና ያው ለእናንተ መናገር ምናምን በጣም ስለደበረኝ ነው። እግዚአብሔርን ያስጠላልም ደግሞ ቀን በቀን ቪዲዮ ጠፋ ምናምን ያስጠላል። ግን ስቲል ቪዲዮ እየወረደብኝ ነው። ፍቅር ይሻላል ማርያም። ቲክቶክ ይሄን ሁሉ ወራት ሊያጠፋብኝ አይችልም ወበለ። ስለዚህ በቃ ጀስት ፍቅር ማርያም ፍቅር። እኔ አሁን ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔርን ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችንን ቀሪ እድሜያችንን እናጣጥማት እና ቪዲዮዎች እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እንግዲህ ጃኒ ከአዶናይ ከተጣሉ በኋላ ነው ይህን ቪዲዮ ሼር ያደረገችው ፖስት ያደረገችውና ቪዲዮዎች እየወረዱ ነው። አሁንም ቲክቶክ ራሱ ሳይሆን ሰው ሪፖርት እያደረገብኝ ነው። ፍቅር ይሻለናል እያለች ነው። ለማን ነው? ጆን ዳንኤል ነው። እና እውነትም ፍቅር ነው ቢሻለን። ኢትዮጵያ ውስጥ ሆኖ አያውቅም እንደዚህ። ኧረ በኢየሱስ የለም፣ ማንም ጋር ነው ይቻላል። ማንም ሰው ጋር የለም። ሜቢ ወደፊት እኔ ልሆን እችላለሁ እንደዛ። ሜቢ አይታወቅም። ሰባት ጄቱ በአንድ እንግዲህ እዚህ ጋር ስለምን ነው የሚያወሩት ላልገባችሁ ማለት ነው። ባለፈው የዲቦራ ጌም ነበርና ታይቶ አይታወቅም እንደዛ አይነት ጌም ማለት ነው ኢትዮጵያ ውስጥ። በአንድ ጌም በአንድ ምሽት ስንት ብር እላችኋል? እስቲ ኮመንት ላይ ገምቱ፣ እነግራችኋለሁ። የዓመት ሪከርድ ሰበረች። እንደገና ደግሞ ወደ 120 ዩኒቨርስ፣ ወደ 25 35 አንበሳ፣ ወደ 15 አዞ፣ ወደ 15 የአንበሳ ልጅ። የሚሳሙ አይቆጠርም፣ የማይሳሙ አይቆጠርም፣ የምታላግጥበት ምናምኑ አይቆጠርም። የሚቆጠረው እስካሁን 100 200 ይሆናል። 200 ዩኒቨርስ ድረስ ቱጌዘር የምትለው ዩኒቨርሱ ሲወርድ እንደዛ ነው የሚለው። ዩኒቨርሱ ማለት ልክ እንደ አንበሳ ሲወርድ የሚጮኸው ዩኒቨርስ ሲወርድም እንደዛ ነው የሚለው። ቱጌዘር እያለ ነው የሚወርደውና እንደሰማችሁት ነው 200 ዩኒቨርስ ማለት ነው። 200 ዩኒቨርስ አንዱ ዩኒቨርስ ስንት ነው? 45000 ነው። በ200 አባዙት ስንት ይመጣል? ቱጌዘር ያው ቱጌዘርን አሳበለው በሉት። ሲሽከረከር ነው ያለውን የተባለው እንግዲህ እንደተባለው ከሆነ ያው ነው። አይቼዋለሁ እኔም አንበሳው አንበሳው አገሳው እናንተ ኢትዮጵያ አለምህ አንበሳው አገሳው ነው አሉ። በቃ ወደ አንበሳ ወረደ ሳይሆን አንበሳው አገሳው ዘፈን ተከፈተ በሉ። ቱጌዘር ደግሞ አሳበለው ተሽከረከረን የተባለው እና አንድ ላይ ስንት ሆነ?
እኔ ልስፈነው እናንተ ቁጠሩት። ያርግላት ያርግላት። እንግዲህ ጋይሶች ለሚሰጡትም አብዝተው ይስጣቸው፣ ለኛም ይስጡን። ካልኩሌት ግን አደረጋችሁት ስንት መጣ? 45000 በ200 ማለት ነው። ስንት ሚሊዮን መጣ? እንግዲህ እዚህ ዓለም ላይ ማለት ነው በጣም ደፋር መሆን አለብህ። ደፋር እንደማን? እንደዚህ ልጅ ማለት ነው። እዩት። እሺ ኪንጊ ምን ነው ኮሜንት ላይ ጻፍከው? አዎ በእናትሽ ዝም ብዬሽ እስቲ በእናትሽ እስቲ መንግስት ሰራተኛ ነን አልቻልንም እኮ በእናትሽ ጆ በጣም እኮ ምን ግዛልኝ ያልኩት ያው እስቲ አንድ ቢዋይዲ ጆዬ ቢዋይዲ ኤሌክትሪክ መኪና ልግዛልህ። እሺ ቻሌንጅ እሰጥሃለሁ። ቻሌንጁን ካሳካ እገዛልሃለሁ ቢዋይዲ። እግዚአብሔርን በለኝ ጆዬ ዛሬ በቃ ግን አታሳኪውም ብዬ ነው የምሰጥሽ። እኔ እግዚአብሔርን ካሳካው እገዛልሃለሁ በብድርም ቢሆን ግማሽ ማርያምን ጆ ጠዋት ስራ ቦታ እንደ ቀልድ ጆን ዳንኤል ላይቭ ላይ ነበርና ገብቶ ቢዋይዲ መኪና ግዛልኝ፣ ሰው እኮ አይፎን ግዛልኝ፣ ቲክቶክ ልጀምር፣ ዩቲዩብ ልጀምር፣ አይፎን ግዛልኝ፣ ሪንግ ላይት ግዛልኝ ይላል። ይሄ ይመጫው አንደኛ ቢዋይዲ ግዛልኝ ነው ያለው። ሰማ ወደ ሰፈር ነው የምሰራውና ቢሮ ስገባ ጠዋት ሊፍቱ ሲከፈት ማለት ነው በኢየሱስ ስም ይሄ ዛሬ እድል ላይ በር ይከፈታል እያልኩ ነበር ጠዋት። ባንቺ እንዳይሆን እግዚአብሔርን ባንቺ እንዳይሆን ጆ። እሺ ቻሌንጁን መሰለ ስማ፣ መጀመሪያ ቻሌንጁ ከባድ ነው፣ አታሳካውም። ችግር የለውም ጆዬ። ምንድነው ዝም ብዬ ልስጥ ቻሌንጁ? አሳካዋለሁ ጆዬ። ቪት ዝም ቢሆን እገዛለሁ። እግዚአብሔር ያሳካዋል። እኔ ሳልሆን እግዚአብሔር ያሳካዋል ጆዬ። እሺ ሪከርድ አድርግሽ፣ ሪከርድ አድርግ። እኔ ግን ላይቭ ገብቼ አላውቅም ጆ ፎር ዘ ፈርስት ታይም በነገራችን ላይ። አረ እና በሪከርደሮች ይሁንልህ፣ ምረጥ። ሪከርደሮች አሉ ከስር እነ ሃኒ ያሉ። አሁን ቻሌንጅ ልሰጥልህ ነው። ቻሌንጁ ላይክ እሰጣለሁ በ15 ቀን ውስጥ። ችግር የለም ጋይስ፣ የተሸለምኩትን የባለፈውን ብርም ቢሆን አድርጌ ቪትስ ካሳካው ያሳካውን ብዬ ነው እኮ አረገውም ብዬ ነው። ድንገት ከሆነለት ነው። ሪከርደር ምረጥ። ሪከርደሮች ኮመንት ጻፉ። ማኪ ትሁንልህ፣ ሃኒ ትሁንልህ፣ ምረጥ። በማን ይሁንልህ? ደስ ያለሽን ጆ ያረዳ ልጅ ይመችሽ። አንቺ ላይ መረጥሽው፣ አንቺ በመረጥሽው ጆዬ። እሺ በማኪ ይሁንልህ። በቃ በማኪ ይሁን፣ ችግር የለውም። በሪከርደሮች በሙሉ አሁን ሪከርደር ባረጉት ኪንግ ሶል ስራ ሴር ተቸግር ያለው ኤሌክትሪክ መኪና ግዛልኝ ብሏል። ይሄ ሪከርዲንግ አሁን ይሄ ቪዲዮ ሪከርድ ተደርጎ 1 ሚሊዮን ላይ ካገኘ ለኪንግ ሶል ቪትስ እገዛለታለሁ። አረ የቲክቶክ ቤተሰቦች እባካችሁን ላይክ አድርጉ፣ እባካችሁ ኮፒ ላይክ ኪንግ ሶልዬ መልካም እድል ወንድሙ። 15 ቀን አለሽ። ሳምንት ይበቃሻል። ሳምንት አለሽ። እሺ አባቴ ይመችሽ። እሺ ጆዬ በጣም ቴንኪው፣ አመሰግናለሁ ጆዬ። እሺ ልጁ ስለ ቲክቶክ ምንም አያውቅም ጋይሶች። 1 ሚሊዮን ላይክ በአንድ ሳምንት ይለዋል። እሺ ይላል። የአዶናይ ራሱ 1 ሚሊዮን ላይክ የለውም። የአዶናይ ራሱ ማለት ነው። ድፍረት ግን ከ10 እስቲ ሬት አድርጉት ጋይስ። ታፕ ሴን ሼርስ አንድ ሰው ላይክ ብታረግ ማለት ነው። ይሄ ሪከርድ ተለቆ ላይክ ብታረጉ ማይ ፋሚሊ እንጣላለን። ጆን ዳንኤል አሁን በተናገረው ቋንቋ በአፋርኛ ነው። ትርጉሙ ደግሞ ምንድነው? አልሰጥም ነው። ዝም ብለህ ተነስተህ ቢዋይዲ መኪና አይባልም። አርቲስቶቹ ራሱ ስንት የሰው አይን አይተው ነው መኪና የተሸለሙትና ጆን ዳንኤል ግን ይመቸው አልሰጥም ከማለት 1 ሚሊዮን ላይክ። ኤርሚ ጋር ነኝ ከች በይ። ኤርሚ ከኔ ጋር እንደዚህ እንዳትወር ኤርሚ። ኧረ ዝም በይ በእናትሽ። እመጣለሁ ያለበት እዚህ ጋር ነው። ሁለተኛው አፓርትመንት ላይ የሰበሰብ አስጠጭ ናውጣ ይዘና የፈለከውን ይዘና ብራዘር ናና ውጣ ይዘና ያው ጀማ በቀደም የሮጣችሁ በጀማ ፈሪ የፈለከውን ይዘና ማን ነው እንደዚህ ድራማ እንድትሰሩ የሚያደርጋችሁ? እንደዚህ አይነት ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት? ወይኔ
ና ይሄው መስታወቱ ይሄው ምልክቱን አሳየኝ። በቀደም የሮጥክበት ቦታ ነው ስፓት የት አለ? አምፖሉን አሳየኝ። አምፖሉን በቀደም በሸቀጥ ነው የሮጥከው። አሁን ማሙሽን ይዤ ነው የምመጣው። አረ ማሙሽ ጋር ነው ባቢ ይዞ መጣዶ። አረ ሳሮን የሆነ ነገር በይ ሴትዮ ምን ሆነሽ ነው? የሮጣ አስተጪ ነው ብራዘር። ይሄ ሳሮን እንዲህ ዘላ እንድትቀመጥብህ ነው ማረጉ። እየሰሙ ነው የሆነ ነገር ቢያችሁ። አረ ኤርሚ ብራዘር ሳሮንን ዘላ እንድትቀመጥብህ ነው ማረገው ሲለው ጆንዳኔ እሺ ሳሮን እንዲህ ዘላ እንድትቀመጥብህ ነው ማረጉ። እየሰሙ ነው የሆነ ነገር ቢያችሁ። አረ ኤርሚ ብራዘር አርግሽ እንደዛ ጆይ ባንዳ ምናችሁ ነው? ፌሳ ልንገናኝ ነው ልንገናኝ። እሺ ተስማማ ሳሮኒ ተደባደቡልን ነበር እኮ ሜዳ ላይ ይሻላል ብዬ ነው። ዕቃ እንዳሰብሩ ሜዳ ላይ ወጣችሁ ያገዛልኝ ጀንጀና አትወስድም እንደ አህያ ለምን ነው መገዛልኝ? አንተ ራሱ ከተደባደባችሁ አይቀር ውጭ ላይ ወጡ ብዬ እኮ ነው። ዕቃ እንዳጨርሱ እና ድራማ ነው ጋይሶች፣ ድራማው እንደቀጠለ ነው። በዛኛው ሳይድም ድራማ ነው፣ በዚህኛው ሳይድም ድራማ ነው። ኢትዮጵያ መንግስት ለምን ዝም አለ? ጥያቄ እሱ ነው። የኔም ጥያቄ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡ። የእውነቱ ማለት ነው። የእውነቱ የሚያውቅ ሰው ካለ አስገቢ። አይደለም ለአዶናይ ደብዳቤ ልኬለት አልመለሰም። ማንም ይመለስ ለሱም ለሊዛም ለሁሉም። አሁን ህዝብ ነው እና ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። ላይቭ ከፍታ እያለቀሰች ነው ጆን ዳንኤልና አዶናይ ተጣሉ ብላ ማለት ነው። እኛ ወደ ሞት ነው እየተጓዘን ያለ ነው። የኢትዮጵያ መንግስት ለምን ዝም አለ አትል። እስቲ ተቃጠል የምትሉ ኮሜንት ላይ እስቲ ተቃጠል የምትሉ ከታይ ጻፉ። አበርን የምትሉ ተቃጠል የምትሉ ጻፉ። የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን እንደ ሊያሾኑን እንዴት እኔ ላይ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አሰባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ። ብቻ አጀንዳ እንስጣችሁ ብለን ነው። ድራማው እንደቀጠለ ነው። ጃኒን ኤርፖርት ውስጥ አገኘዋት ትላንትና ሌሊት። ወደ ዱባይ የሚላክ እቃ ነበረኝና እሱን ለማድረስ ወደ ኤርፖርት ሄድኩኝ። ልክ ስገባ ጃኒን አየዋት ማለት ነው ፊት ለፊት። እና በነገራችሁ ላይ በጣም ሚጢጥዬ ናት፣ በአካል በጣም ትንሽዬ ልጅ ነው የምትመስለውና ወዴት ነው የምትሄደው ምናምን ብዬ ስጠይቅ ወደ ዱባይ። ከዛ ወይ ይሄ ነገር እውነት ነው ማለት ነው አዶኒ ዱባይ ሄዶ ቀለበት ያደርግላታል የተባለ እውነት ነው ምናምን ብዬ፣ እንዳጋጣሚ ደግሞ ስልኬ እኔ ጋር አልነበረም እና ቪዲዮ ልቀርጽላችሁ እየሮጥኩ ስልኬን ላመጣ ሲሄድ ከእንቅልፌ ብንን አለለም።
ለካ ህልሜ ነው። ኧረ ቀልድ ምን ላድርግ? እስኪ ንገሩኝ፣ እኔ ምን ላድርግ? ይሄን አድርጊ በለኝና ኮሜንት ጻፉ። እኔ ምን ላድርግ? ምን ልናገር? እናንተ ማታውቁት ነገር ነው ይኖራል። አይ ሚን እናንተ መስማት የሌለባችሁ ነገር ይኖራል። ሶ እንዴ ጊዜውን ጠብቄ አምንባችኋለሁ፣ አውቃለሁ። ከዚህ በፊትም አዲስ አይደለም፣ ሁሌ ነው የምነግራችሁ። ግን በቃ ተቀበሉት። አንዳንዴ መቀበል መጣላት በእኛ አልተጀመረም እያለች ነው። ተቀበሉት ብላለች። የኢትዮጵያ ሕዝብ አይደለም ስንትና ስንት ተቀብሎ እየኖረ ያለ ሕዝብ ነውና ይሄን መቀበል አያቅታችሁ። ተቀበሉት። ረበብኝ በእኔ እየተሳለቅብኝ ማንም ሰው ሊጨቁነኝ እየመጣ ሊመታኝ እየመጣ ራሴ ዲፈንድ እያደረኩ ነበር ጋይስ። ማንም የሰፈር ልጆች ራሱ እየመጡ ከኔን ሊቀበሉ ከኔ የፈለኩት ነገር ሊቀበሉ እየመከሩ ሰው የለውም ብሎ ከኔ ሊቀበሉ እየመጡ እኔ ግን ገላቸው ነበር ጋይስ። እኔ አጠፋቸው ነበር ጋይስ። ማንም ሰው አንድ ቀን ከመጣ በኋላ ሁለተኛ ተመልሶ እኔ ፊት መጥቶ ያቅም ጋይስ። ማንም ሰው መጥቶ ያቅም። ከዚህ ነው ዋይ እኔ ጀግና ስለሆንኩ ነው። በጣም ጀግና ስለሆንኩ እኔ ሰው ስለማልፈራ እኔ ጀግና ነኝ። ሰውን አልፈራም። ዲስ ጎነቢ ለቀጣይ ህይወቴ ይሄን ነው የሚሆነው። የኔ ህይወት ማለት ነው። አሮን ጊቨደኝ ከዚህ በኋላ ቢካዝ ወንድ ልጅ ይፈራል እንዴ? ንገሩኝ ጋይስ። ኦፍ ኮርስ ወንድ ልጅ ይፈራል። አይ ኖ ምንድነው እያልከን ያለው ነው? ላይ ትፈራለህ። የሆነ ነገር ቢገጠም የሆነ በህይወት ላይ ትንሽ ለመሞት ትንሽ ደቂቃ ስትቀር ትፈራለህ። አይ ኖ እንግዲህ አዶናይ ወንድም ሰሞኑን ላይቭ ላይ ወጥቶ በጣም ብዙ ነገር እያወራ ነው ስለ የግል ህይወቱ ማለት ነው። እንግዲህ የመጀመሪያ አካውንታችን ላይ ይሄ ቪዲዮ የመጀመሪያ ቪዲዮችን ሆኗል ማለት ነው። ይሄን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ይቅርታ ሰብስክራይብ